ናችሁ። የሌቱን ቁር የቀኑን ሐሩር ድምፀ አራዊትን ግርማ ሌሊትን ጸባ አጋንንትን ችላችሁ ታግሳችሁ ያደራችሁ ጤዛውን የላሳችሁ ደንጋውን የተንተራሳችሁ እንደ ቅጠሉ የረገፋችሁ እንደ ሻሽወጥ አሸዋውን የቆረጠማችሁ ጻድቃን ሰማዕታት እልፍ አእላፋት መላእክት የርዕተ ሥላሴ ያጽነነ ሥላሴ ሰማያ ሰማያ ሥላሴ ወዳጅ የሆናችሁ እንደምን እግዚአብሔር ይመስገን። እጹብ ድንቅ እጹብ ድንቅ እጹብ ድንቅ የሥላሴ ወይ ስራቸው ሁልጊዜ ምን ይረቅ ምን ይደንቅ ከፈተው ይህንን ግርማውን ሌሊት አልሳተው። እንደኛማ እንደ ሰዎች ቢሆን ክፋቱ ባልጠባም ነበር ሌሊቱ። ስብሐት ለአብ ስብሐት ለወልድ ስብሐት ለእግዝእትነ ማርያም ስብሐት ለመስቀለ ክርስቶስ። እንደምን አደራችሁ? ማን ፈጠረን? ሥላሴ። ሥላሴዎች ስንት ናቸው? ሶስት። ስማቸውስ ማን? አብ ወወልድ ወመንፈስ ቅዱስ። አብ ማለት ነው አባት፣ ወልድ ማለት ልጅ፣ መንፈስ ቅዱስ አቢሉ ሰራጺ። ከማን የሰረጸ? ካብ። አብን አህሉ አብን መስሎ ካብ የወጣ ካብ የተገኘ ማለት ነው። በአብ ስም ወላዲ፣ በወልድ ስም ተወላዲ፣ በመንፈስ ቅዱስ ስም ሰራጺ ብለን አምነን ምንም ላጠይቁ አካላት ሶስት ብንል ባናወር በስልጣን አንድ አምላክ ብለን በማመን ለዓለም ሲል የተሰቀለው ንጉሠ ነገሥት መድኃኔ ዓለም የተቀበላቸውን 13ቱን ሕማማተ መስቀል ማሰማት እንጀምራለን። እኒህም ወገብ ቁርጠት፣ ራስ ፍልጠት አይደለም ለእኛ ሲል የተቀበላቸው ናቸው። እኒህን ተምሮ ያላስተማረ ተነግሮ ያልነገረ በዕለተ ዓርብ የተሰቀለው ንጉሡ መድኃኔ ዓለም ጌታ የመስቀሉን ቤዛ አይደለም ብሎ መካዱ ነው። በአብ ስም ይጀመራል ዓለምን በፈጠረ በቃሉ፣ በወልድ ስም ይጻፋል አዳምን ባዳነ በመስቀሉ፣ በመንፈስ ቅዱስ ስም ይፈጸማል ሰውን በሚቀድስ። አብም ክቡር ወልድም ክቡር መንፈስ ቅዱስም ክቡር ቅድመ ዓለም የነበረ ዓለም የምኖር አብም መድህን ወልድም መድህን መንፈስ ሰውን ከዚህ ከኃላፊው ጥፋት የሚያድን አብም ቅዱስ ወልድም ቅዱስ መንፈስ ቅዱስም ቅዱስ ምዕመናንን የሚቀድስ። ጸሎት ዘዕለተ ሰሉስ ይትባረክ እግዚአብሔር አምላክ አበዊነ ስቡሕን ውእቱ መጀመሪያው ታስሮ የድኅሪት ይባላል። አይሁድ ፈጣሪያቸውን ጌታቸውን ቢጣሉ ስለምን የድኅሪት ታሰሩት? ለምን ታሰረ? ለቤዛ ላርያ ሲለው ላርያ ያለው እንዴት ነው ቢሉ እንደኔ የድኅሪት መታሰር ፈርታችሁ ፈጣሪያችሁን አትካዱ፣ ላባይ ለጠንቋይ እስበሳችሁ ተዋደዱ ይላል የናዝሬቱ ኢየሱስ። ሁለተኛ ወዲቅ ውስተ ምድር ነው። አይሁድ አምላካቸውን ፈጠር ስለምን ከምድር ወደቀ? ለቤዛ ላርያ ሲል ላርያ ያለው እንዴት ነው እንደኔ ከምድር መውደቅ ፈርታችሁ ፈጣሪያችሁን አትካዱ፣ ላባይ ለጠንቋይ እስበሳችሁ ተዋደዱ ይላል። ለቤዛ ሳያል አይሁድ አዳምን 5,500 ዘመን በሲኦል አውርደው ከምድር ይጥሉት ነበር ክሱ ያድነን ዘንድ በደሙ። ስለዚህ ከምድር ወደቀላቸው። ሶስተኛው ተከይዶ ስለምን በግራሁ ለምን ተደቀደቀ? ለቤዛ ላርያ ሲለው ላርያ ያለው እንዴት ነው እንደኔ በግራሁ መደቅደቅ መጠቅጠቅ ፈርታችሁ ፈጣሪያችሁን አትካዱ፣ ላባይ ለጠንቋይ እስበሳችሁ ተዋደዱ ሲል። ለቤዛ ሳያል አይሁድ አዳምን 5,500 ሲኦል አውርደው በግራሁ ሊደቀድቁ ይጠቀጠቁት ነበር ክሱ ያድነን ዘንድ በደሙ ተደቀደቀ ተጠቀጠ። አራተኛው ተስቦ ለምን ተሳበ? ለቤዛ ላርያ ሲለው ላርያ ያለው እንደኔ በማእከላዊ መሳብ ፈርታችሁ ፈጣሪያችሁን አትካዱ፣ ላባይ ለጠንቋይ እስበሳችሁ ተዋደዱ ሲል ላርያ ያለህ ነው። ለቤዛ ሳያል አይሁድ አዳምን 5,500 በሲኦል አውርደው በማእከላዊ ሊሰዉት ነበር ክሱ ያድነን ዘንድ በደሙ። ስለዚህ በማእከላዊ ተሳበላቸው። አምስተኛው ተኮርቶ ተሪስ ነው። አይሁድ ስለምን ራስ ለምን ተቀጠቀጠ? ለቤዛ ላርያ ስላል እንደኔ ራሳችሁን በበሎታ በመንደሶ መቀጥቀጥ ፈርታችሁ ፈጣሪያችሁን አትካዱ፣ ላባይ ለጠንቋይ እስበሳችሁ ተዋደዱ ሲል ለቤዛ ሳያል አይሁድ አዳምን 5,000 በሲኦል አውርደው ራሱን በበሎታ ሊቀጠቅጡ ክሱ ያድነን ዘንድ በደሙ። ስድስተኛው በይድ ለምን ተጸፋ? ለቤዛ እንደኔ በይድ መጸፋት ፈርታችሁ ፈጣሪያችሁን አትካዱ፣ ላባይ ለጠንቋይ እስበሳችሁ ተዋደዱ ሲል ለቤዛ ሳያል አይሁድ አዳምን 5,500 ሲኦል አውርደው በይድ ይጠፉት ነበር ክሱ ያድነን ዘንድ በደሙ። ስለዚህ በይድ ተጸፋ። ሰባተኛው ታርቆተ ልብስ ነው። አይሁድ ጌታቸውን ፈጣሪ ለምን ራቁቱን ቆመ? ለቤዛ ላርያ ሲለው እንደኔ ራቁታችሁ መቆም ፈርታችሁ ፈጣሪያችሁን አትካዱ፣ ላባይ ለጠንቋይ እስበሳችሁ ተዋደዱ ይላል የናዝሬቱ ኢየሱስ። ስምንተኛው አይሁድ አንድ እያሉ እየቆጠሩ እንደ ጨዋታ ገበጣ ከግብፅ ከሮም ከግሪክ ከደማስቆ ከሶርያ ከግሪክ ከኢየሩሳሌም የወጣ እያሉ ንጉሥ ክርስቶስን ስጋው አልቆ አጥንቱ ሲታይ 6,666 ጅራፍ ተገርፎ አድኖናል። ይክበር ይመስገን አሜን። ዘጠነኛው አክሊለ ሦክ ነው። አይሁድ አክሊለ ሦኩን በሻሽ ሸፍነው በወርቅ ለብጠው ልዑል ሆይ አንተ የአይሁድ ንጉሠ ነገሥት ወደ ዓለሙ የመጣኸው መድኃኒት አንተ አይደለህም ብለው በመሃል አናቱ ቢመቱበት ስጋ ለስጋ ወረደና መሃል ልቡን ወጋው። ይውጋኝ የኔን ወራዳ ጎስቋላ ባሪያውን ሰርጸ ጴጥሮስን
10ኛው ጸዊረ መስቀል ነው። ለምን ተሸከመ? ለቤዛ ለአርያስ የለው እንደኔ ጸዊረ መስቀል መሸከም ፈርታችሁ ፈጣሪያችሁን አትካዱ ለአባይ ለጥስበሳችሁ ተዋደዱ ሲል ለቤዛ ያለው እንደኔ ጸዊረ መስቀል መሸከም ፈርታችሁ ፈጣሪያችሁን አትካዱ ለአባይ ለጥስበሳችሁ ተዋደዱ ሲል ለቤዛ ያለው አይሁድ አዳምን 5500 ዘመን በሲኦል አውርደው ጸዊረ መስቀል ያሸከሙት ነበር። ክሱ ያድን ዘንድ በደሙ ተሸከመላቸው። 11ኛው ተቀኖ በቅንዋት ነው። አይሁድ ጌታቸውን ፈጣሪያቸው ሰለም በአምስቱ ቅንዋት ለምን ተቸነከረ? ለቤዛ ለአርያስ የለው ለአርያ ያለው እንደኔ በአምስቱ ቅንዋት እጃችሁን እግራችሁን መቸንከር ፈርታችሁ ፈጣሪያችሁን አትካዱ ለአባይ እርስ በርሳችሁ ተዋደዱ ሲል ለቤዛ ያለ አይሁድ አዳምን 5500 ዘመን በሲኦል አውርደው በአምስቱ ቅንዋት እጁን እግሩን ይቸነክሩት ነበር። ክሱ ያድን ዘንድ በደሙ ስለዚህ በአምስቱ ቅንዋት እጁን ተቸነከረላቸው። 11ኛው ይህ ነው። 12ኛው ሰለም በያንበጥ አንድም ከሰማይ ያምን ከመሬት ማርን አድርገው እመቤታችንን ማርያም ብለዋት ነበር። ስለዚህ በያም በጸሎሚ ተሰቀለላቸው። 13ኛው ሰሪው ሐሞት ነው። ውሃ ቢል ሐሞት ነው ያጠጡት አይሁድ እንደሌለው ሰው ቆጥረው ዘመድ እነኚህ ከንቱ የማይጠቀሙ ስሱ ኃያሉን አምላክ ነው መድኃኔ ዓለምን በዕለተ ዓርብ ውሃ የነሱ የዚህን ጊዜ ነበረ ወላዲተ አምላክ ድንግል ማርያም ንጽሕት ስትፈራ አየችው ያንን የስቅለቱን የግርፋቱን ቦታ እናትዬ ታይኛለሽ እኔን ልጅሽን በዕለተ ዓርብ በመልዕልተ መስቀል ተሰቅይ ስቀለኝ ልጄ ወዳጄ ክርስቶስ ንጉሥ ሐሰት እንኳን በቃልህ አልተገኘ ወልደ አብ ወልደ ማርያም ወልደ መድህን አፈሰሰው የኔ ጌታ ደሙን በዕለተ ዓርብ አዳምን ሊያድን አፈሰሰው ደሙን በዕለተ ዓርብ ዓለምን እኔ ደሃ መስሎኝ እንደዚህ ተራቁቶ ተገፎ ተገርፎ ባያው አምላክ ኖሯል ጌታ በዕለተ ዓርብ የተሰቀለው ቢሉኝ ተሰቀለ። ታዲዮስ ነው ብዬ ዮሐንስ ነው ብዬ ሐዋርያው ነው ብዬ ለካን ጌታዬ ነው በዕለተ ዓርብ እንደዚህ ተጨንቆ ተገርፎ መከራውን ያየ አዳም በበደለ ይሄ የዓለሙ ሕይወት የዓለሙ ጌታ መድኃኔ ዓለም ክሶ ቆመ ቀራንዮ በዕለተ ዓርብ ከለሜዳ ለብሶ ሳጥናኤልም አንዳች ያልረባውም ያ ትዕቢቱ ያ ኩራቱ በምድረ ፋይድ ነው የወረደ ሲኦል ወዲያው ካዘቅቱ ተበላሽቶ ዓይንና እግር ቁመቱ በእሳት ሰንሰለት ነው የገባ አንገቱ ሁሩ አላቸው እኒያን ሙና ፍጥረቶቹን ረገማቸው አጥንቶ ሁሩ አላቸው እኒያን ሙና ፍጥረቶቹን ረገማቸው አጥንቶ ፈቃዱን ጥሰው የበሉት በለስ በርክቶ ሁሩ ሲል ሲኦል ሲያወርደው ያነኑ ቀን እንደዚህ ብሎ ነው ፈጣሪው ለፍጡሩ የነገረው በቃል መጣና እኔ እኮ አድንሃለሁ አንተን ወለድና ከልጅ ልጆችህ ወገን በ5000 ዘመን ደነገጠ አዳም እኛ አባት ሙናው ፍጥረት ቀኑ የራቀ መስሎት አለቀሰና ነገረው ፍጡሩ ለፈጣሪው የ3 ወር ዝናም ክረምት ግሩምን በል የዚህን የቸሩን ንጉሥ ምሕረት ወዲያው ነው ቃል የወረደለት ሥጋ ለብሶ ሊሞት አዳም ባጠፋው ስህተት አዳነን እኛን ከገሃነመ እሳት መለሰን ወደ መንግሥት አገባን በደሙ ወደ ተከፈተው ገነት ዮሐንስ መጥምቀ መለኮት እያለ ነው በእናት ወልድ ቁመተ ማን ይክፈልልን በበረከቱ ይጎብኘን ኃይል ይሁን በበረከቱ ይቅር ይበለን አብዝቶ ይቅር ይበለን አትርፎ ይቅር ይበለን ጌታችን ፈጣሪያችን መድኃኒታችን ይዘንልን አሜን ይራራልን አሜን 70 ነነዌን በቀን ተኩል እሳት የመለሰ አምላክ
የእኛንም ከክርስትና ሃይማኖት አያናውጠን። አሜን። ይቅር ይበለን ይለመነን። የቸርነቱን ስራ ወላዲተ አምላክ የምህረት እመቤት ይቅር ትበለን። በስመ አብ ብዬ እስኪ ሰላምታህን ላድርስ። የሰማይና የምድር ነው የፈጣሪ መድኃኔዓለም ብለን ያለውን ከፊቱ ከደጁ ያድርስልን። ከንቱ ቁመት ከንቱ ጩኸት አያርግብን። ይቅር ይበለን። በመድኃኔዓለም ስም አቡነ ዘበሰማያት